ሰላም ሰላም ፋሚሊ ዛሬ ደግሞ ተመልሼ መጥቻለሁ። ዛሬ አንድ አሪፍ አይዲያ ይዤላችሁ መጥቻለሁ። እሱም ምንድነው ጄሚኒ አይ ለምሳሌ አማርኛ መናገር አይችልም ይላሉ። እስቲ ደግሞ ዛሬ ጠይቀዋለሁ። ምር ብዬ የምጠይቀው እሱን አብረን የምናየው ይሆናል። አሁንም እንደተለመደ ቻናላችን ሰብስክራይብ እያደረጋችሁ ፋሚሊያስ አብረን እንሄዳለን። እሺ ካን ዩ ስፒክ አማሪክ? አሬ አንድ ነገር ልጠይቅ ነበር ጄሚኒ አይ ምን መሰለ፣ እሱም ዩቲዩብ ቻናል ከፍቼ ብዙ እይታ የለውምና እንዴት ማድረግ አለብኝ? ዩቲዩብ ቻናል ላይ እይታ ማካነለ ችግር ያጋጠመኝ ነው። ተስፋ አትቁረጥ። ከቪዲዮዎች ረቂቅ ርዕስ አዘገጃጀት ጋር ተያይዞ የተሻለ እንዲሆን ምን ማድረግ እንዳለብኝ ላሳየ፣ ወይም ተመልካቾችን የሚስብ ርዕስ ለመፍጠር አብረን መስራት ምን ይመስላል? እሺ እኔ አንድ አይዲያ ነበረኝ እና ዩቲዩበሩ አሌክስን ታውቀዋለህ? ወደ 490 ምናምን አካባቢ ከያለው እሱን ታውቀዋለህ? የአሌክስን ቻናል ዩቲዩብ ቻናል አይቼዋለሁ። በጣም አዝናን ቪዲዮዎችን ይሰራል። አንተም ፖደብኖ ቪዲዮዎችን ለመስራት እየሞከርክ ነው? አዎ። ይልቁንስ የራስህ ጥራት ያላቸው ቪዲዮዎችን ሰርተህ ተከታዮችን ማሳደግ አለብህ። በዚህ ጉዳይ ልንረዳት እንችላለን። እሺ ታዲያ እንዴት ነው? አሁን የምሰራቸው ቪዲዮዎች በጣም አዝናኝ ናቸው፣ ሰውን የሚያስቁ ናቸው፣ ግን ሰብስክራይብ የለውም። እንዴት ነው ማድረግ የምችለው? እሺ የአሌክስን አይተናል፣ አሌክስ ዩቲዩብ የሚለው አሁን እሱ በጣም ሰውን የሚያዝናና ቪዲዮዎች ይሰራል። በጣም እይታውን አይተህ ከሆነ ደስ የሚሉ እይታዎች አላችሁ። የኔ ቪዲዮ ለምንድነው እንደዛ ማይታይልኝ? ቪዲዮዎችህ ሰዎችን የሚያስቁ መሆናቸው በጣም ጥሩ ነገር ነው። አሌክስ ብዙ እይታና ሰብስክራይበር እንዲኖረው የረዳው ምንድነው ብለህ ታስባለህ? ቪዲዮዎቹን ልዩ የሚያደርጋቸው ነገር አለ? ምንም የለም። ምንም የለም ማለትስ? የአሌክስ ቪዲዮዎች ልዩ የሚያደርጋቸው ነገር የለም ብለህ ታስባለህ? አዎ። ልዩነት ምንድነው ብለህ የምታስበውን አውርተን ማየት እንችላለን። ምናልባት ለአንተም ጠቃሚ ምክር ሊሆን ይችላል። ምንም የለም። እኔ በልጠዋለሁ እኮ አሌክስን። አሁን የአሌክስ ቪዲዮ ነው አይተህ ከሆነ ያው እስቲ ኧረ ጄሚኒ የኔ በልጠዋል። የሁለታችንን ቻናል በጣም ጥሩ። የአሌክስን ቪዲዮዎች እንደመጥባል ተረጋጋጊያ መሆነ በጣም የሚያስደስት ነገር ነው። ታዲያ ምን አይነት ቪዲዮዎችን ብትሰራ የሰዎች እይታና ሰብስክራይብ ብዛት ይጨምራል ብለህ ታስባለህ? ሐሳብን ወትነግረኝ ደስ ይለኛል። እኔ ሪአክሽን ቪዲዮ በቃ አሉ ቲክቶክ ላይ እነዚህ ቅንጭጫቢዎች ምናምን ብሎ የሚበለቃቀሩ ሰዎች አሉ አይደል? እነሱን ማስተካከል መምከር ምናምን በቃ ያት ያረኩ በእነሱ ነበር መሰራው። ግን ሰው ላይ ማሉ የኔን ቪዲዮ ምን አጠፋው? የቲክቶክ ቪዲዮዎችን ሪአክሽን መስራት በጣም አዝናኝ ሊሆን ይችላል። ግን ሰዎች ለምን ያንተን ቪዲዮዎች አያዩም ብለህ ታስባለህ? ምናልባት የሪአክሽን ቪዲዮዎችህ ልዩ የሚያደርጋቸው ነገር እንዲኖረው ማድረግ ያስፈልግ ይሆናል። ለምሳሌ የራስህ ቴክኒክ አይቶ ጨምርበት፣ ወይም ቪዲዮህን ከሌሎች በተለየ መንገድ አርተው። ምን ይመስልሃል? እኮ የኔ ቪዲዮ የተለየ ነው አልኩ እኮ። ለምን ተደጋግምብኛለህ? ዴታው እንጂ እናንተ እንጣላ አሁንም በዚህ Jinan and Antalya are not connected, but they both have beautiful coastlines and rich histories. Would you like to learn more about one of them? እሺ እና አየኸው አሁን ያልኩን ሰማኝ። ተግባባን እናንተ? አዎ ሰማው። ጂናና አንታሊያ በባህር የተገናኙ አይደሉም። ሁለቱም ውብ የባህር ዳርቻዎችና የበለጸግን ታሪክ አላቸው። ስለ አንዱ ለመማር ትፈልጋለህ? አሳሳትኩ ሌላ ነገር ይኸውልህ አሁን ዩቲዩብ እንዲታይ ምን አይነት ቪዲዮ ልስራ ነበር እኮ እያልኩ ያለው። ለምን ነው የምቀላቅለው? ይቅርታ፣ እርስ በርስ መግባባት አለመቻላችን በጣም ያሳዝናል። የዩቲዩብ ቻናልህ እንዲታይ ምን አይነት ቪዲዮዎች ብትሰራ ጥሩ እንደሆነ ልንመክርህ እንችላለን። አሁን መነሻ ሐሳብ የለህም ወይስ ያለውን ሐሳቦች ይዘህ እንድንነጋገር ትፈልጋለህ? አረ መነሻ ሐሳብ አለኝ። ይኸውልህ አሁን በኋላ መሰራችሁ ጽድት ያሉ ቪዲዮዎች ናቸው ሰዎችን የሚያዝናኑና አሁን ላይቭ ላይ ነኝ። እሺ አሁን ኖርማሊ ቪዲዮ እየሰራው በዚህ ሰዓት። ስለዚህ እስቲ ለቤተሰቦቼ አንተ የምትላቸው ነገር ካለ እስቲ ንገራቸው። በስነ ስርዓት እየሰሙህ ነው። ሰላም ለሁላችሁም። እኔ ጄሚናይ ነኝ። የአሌክስን ቻናል እየተመለከታችሁ ከሆነ ሰብስክራይብ ማድረግና የደወል ምልክቷን መጫን አይርሱ። ሁላችሁም እንደምትዝናኑ ተስፋ አድርጋለሁ። ፕሪየተም አሌክስ ተጨማሪ አስኪን ቪዲዮዎች እንዲሰራ ማበረታታት ትችላላችሁ። መልካም ጊዜ። አያችሁ ምን እንደሚሉ ታውቃለህ? አማርኛ ጄሚኒ አይ አያወራም በእንግሊዘኛ ነው እያሉ ብዙዎች ሰዎች ግራ ይጋቡ ነበር። ስለዚህ አንተ ደግሞ በስነ ስርዓት ያለው ነገርም አሁን ለፋሚሊዎቼ አስረዳልኝ እስቲ በስነ ስርዓቱ። አሁንም እያዩህ ነው። ውድ የአሌክስ ቤተሰቦች ስለ ጄሚናይ የተፈጠረው አለመግባባት እናዝናለን። ጄሚናይ አማርኛን ጨምሮ በርካታ ቋንቋዎችን ይናገራል።
ምንም አይነት ጥያቄ ካሉት እኛን ለመጠየቅ አያመንቱ። ስለተረዳችሁልን እናመሰግናለን። ጄሚናይ እኔም ከልቤ በጣም አመሰግናለሁ። ቤተሰቦች ሰብስክራይብ አድርጉለት፣ አሌክስን አበረታቱ ስላልክልኝ። አሁንም ተጨማሪ ካለ እስቲ አንድ ነገር ባላቸውና በዚሁ ልሰናበት። እሺ የአሌክስ ቤተሰቦች የአሌክስን ቻናል ሰብስክራይብ በማድረግ ይህንን ጎበዝ ወጣት ዩቲዩበር ማበረታታት ትችላላችሁ። አሌክስ ለእናንተ የተደሰሳች ቪዲዮዎችን ለመፍጠር በትጋት እየሰራ መሆኑን ልነግራችሁ እወዳለሁ። ሰብስክራይብ በማድረግ የዚህ ጉዞ አካል መሆን ትችላላችሁ። ሁላችሁም አመሰግናለን። ሰብስክራይብ የማያደርጉት ሰዎችስ ምን ትላቸዋል? እስቲ ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። ይሄ አሌክስ ተጨማሪ አስደሳች ቪዲዮዎችን ይፈጠር ያበረታተዋል። አመሰግናለን። መልካም ጊዜ። እሺ መልካም ጊዜ ፋሚሊያስ። እንግዲህ እንዳያችሁ ነው ጄሚናይ አሁን ስላለው ስለምንሰራው ነገር በስነ ስርዓቱ አስረድቻችኋለሁ። ስለዚህ ፋሚሊያንስ አሁንም የምንሰራው ነገር ሰውን የሚያስደስት ምናምን መሆን አለበት ማለት ነው። ስለዚህ እኔ ግን እናንተ የሚያስደስታችሁ ፈታ የሚያደርጋችሁ ነገር ነው እየሰራውላችሁ ያለው ነገር። ስለዚህ ለምንድን ነው እኔን ሰብስክራይብ ማታደርጉኝ? ፋሚሊያንስ አዝናናችኋለሁ፣ ፈታ አደርጋችኋለሁ እያልኩ ነው። አሁንም እንደተለመደው እናንተን ለማዝናናት ፈታ ለማድረግ መጥቼላችኋለሁ። እንደተለመደው ሰብስክራይብ ማድረጋችሁ እንዳይረሳ። ለዛሬ በዚሁ ቪዲዮ እንሰናበታለን። ሰላማችሁ ብዝት ይበልኝ። ስሜን ማታውቁ ነው ወንድማችሁ አሌክስ እባላለሁ። ሰላም ብዝት ይበልኝ። ሳምንት እስከነገናኝ ድረስ